The platypus is one of nature's strangest creatures, a mix between a beaver, a duck, and an otter. We will be taking a look at this little oddity for ourselves to bring you all you need to know about the platypus. It's quite soft and pliable and has that amazing ability to detect its prey underwater using electroreception. ፕላቲፐስ ባለማችን ካሉ እንስሳት ሁሉ እጅግ አስገራሚና እንግዳ ከሆኑት መካከል አንዱ ነው። እንስሳው የሚገኘው በምስራቅ አውስትራሊያና ታዝማኒያ ብቻ ነው። ምድቡም ፕላቲፐስ ሞኖትሪም በሚባለው የእንስሳት ወገን ውስጥ ነው። ታዲያ የእንስሳት ዝርያ ልዩ የሚያደርገው ምድቡ ከእንስሳት ሆኖ ማለትም ከአጥቢ እንስሳት የሚመደብ ዝርያ ሆኖ እንደ ወፍ እንቁላል የሚጥል ልዩ ፍጥር መሆኑ ብቻ እንዳይመስላችሁ። በአስገራሚና ባልተለመዱ የአካል ክፍሎቹ የአኗኗር ዝርያው ጭምር እንጂ። የፕላቲፐስ አካል የተለያዩ እንስሳት ስብስብና ውቅርን ይዟል። የአፉ ጫፍ ልብ ብለው ሲመለከቱት የአዋፍ ዝርያ የሆነውን የዳክዬ አፍ ይመስላል። ነገር ግን በጣም ስስና ለስላሳ ነው። የዳክዬ መሳይ አፉ ታዲያ ምንም እንኳን ስስ ቢሆንም የኤሌክትሪክ ሞገድን የመለየት ችሎታ ወይም ኤሌክትሮሴፕሽን አለው። ታዲያ አስደናቂ አፍ ተፈጥሮ በውሃ ውስጥ የሚንቀሳቀሱ ትናንሽ ነፍሳትን በቀላሉ ለማደን ይረዳዋል። ማንኛውም ህይወት ያለው ነገር ለምሳሌ ትናንሽ አሳዎች ሲንቀሳቀሱ ጡንቻዎቻቸው በጣም ትናንሽ የኤሌክትሪክ ሞገድ ያመነጫሉ። ይህ ሞገድ ታዲያ የፕላቲፐስ ሲሳይ የሆኑ ዘንድ ምክንያት ሆኗል። ኤሌክትሮሴፕሽን ሞገድ የፕላቲፐስ ስድስተኛ የስሜት ሕዋስ እየተባለ ይጠራል። ፕላቲፐስ በውሃ ውስጥ በሚያደንበት ጊዜ አይን፣ ጆሮንና አፍንጫውን የመዝጋት ተፈጥሯዊ ልማድ ስላለው ይሄ ኤሌክትሮሴፕሽን ሞገድ ታዳኞቹ እሱን ለመሳብ የሚያስፈልገውን ዕለታዊ የምግብ ፍጆታ ለማደን ያገለግለዋል እንደማለት ነው። ኤሌክትሮሴፕሽን ሞገድ በሺዎች የሚቆጠሩና በጣም ስስ የሆኑ ሴንሰሮች አሉት። እነዚህ ሴንሰሮች ያንን የኤሌክትሪክ ሞገድ በመለየት ምግቡ ወይም ታዳኙ የት እንዳለ በትክክል ይጠቁምለታል። ይህ ችሎታ በዓለም ላይ ካሉ አጥቢ እንስሳት ውስጥ ለሁለት እንስሳት ብቻ እንደተሰጠ የእንስሳት አጥኚ ምሁራን ይናገራሉ። ለፕላቲፐስና ኢኪድና እየተባለ ለሚጠራው የእንስሳት ዝርያ ብቻ። ሌላ የዚህ እንስሳ አስደናቂ ሰውነት ጅራቱ ነው። ቢበር እየተባለ የሚጠራውን ባለ ጠንካራ ጥርሱን የአይጥ ዝርያ ጅራት የሚመስል ሲሆን ስብን ለማከማቸት ይጠቀምበታል። እግሮቹ እንደ ዳክዬ የሚቀዝፍባቸው ቆዳዎች አሏቸው። ነገር ግን ለመቆፈር እንዲያመቸው እነዚህን ቆዳዎች ሰብሰብ በማድረግ በጣም ጠንካራና ይበገር ጥፍሮቹን በማውጣት ያሻው መፈጸም ይችላል። በተለይ ወንድ ፕላቲፐሶች በኋለኛው እግራቸው ላይ መርዛማ እሾህ አላቸው። መርዙ ሰውን ለመግደል የሚያበቃ አደገኝነት ባይኖረውም ነገር ግን እጅግ በጣም ከፍተኛ የሆነ ህመም ያስከትላል። ሌላው አስደናቂው ክፍሉ በጨለማ ውስጥ የሚያበራው ጸጉሩ ነው። የፕላቲፐስ ጸጉር በዩቪ ማለትም በሰው ልጅ አይን ለማየት የሚያዳግቱ ነገሮችን ለማየት ጥቅም ላይ በሚውለው የአልትራ ቫዮሌት መሳሪያ ሲታይ ሰማያዊ አረንጓዴ ቀለሙ ያንጸባርቃል። ይህ እንስሳ ምድቡ ከአጥቢ የእንስሳ ዝርያ ቢመደብም የምግብ ስርዓቱን የሚያሳልጥበት ጨጓራ የሚባል ነገር የለውም። ምግቡ በቀጥታ ወደ አንጀት ከገባ በኋላ የምግብ ስርዓቱ እዚያው ይሳለጣል። ሌላው አስገራሚው ነገር የመራባት ስርዓቱ ሲሆን ሴቷ ፕላቲፐስ ከ1 እስከ 3 የሚደርሱ እንቁላሎችን በጉድጓድ ውስጥ ትጥላለች። እንደ ወፍ ዝርያም እንቁላሎቿን ፈልፍላ የልጆች እናት ትሆናለች። እንደ አጥቢ እንስሳት ሁሉ ጡት የሚባል ነገር አልፈጠረባትም። ታዲያ ከ1 እስከ 3 የሚደርሱ ግልገሎቿን እንዴት ትመግባለች ካሉ መልሱ ይህ ነው። ግልገሎቹ ሲፈለፈሉ እናታቸው ጡት ስለሌላት ወተቱን በቆዳዋ ቀዳዳዎች በኩል ልክ እንደ ላብ ታመነጫለች። ይህን እንደ ላብ ከሰውነቷ የመነጨን ፈሳሽ ግልገሎቿ ከቆዳዋ ላይ ይልሱታል። በዓለም ላይ እንቁላል የሚጥሉ አጥቢ እንስሳት ወይም ሞኖትሪምስ ሁለት ብቻ ናቸው። አንዱ ፕላቲፐስ ሲሆን ሁለተኛው ደግሞ የፕላቲፐስ ብቸኛ ዘመድ እየተባለ የሚጠራው ኢኪድና ነው። ኢኪድና ልክ እንደ ፕላቲፐስ እንቁላል ይጥላል። ነገር ግን ሴቷ ኢኪድና እንቁላል የምትታቀፈው በሆዷ ባለ ጊዜያዊ ከረጢት በኩል ነው። ሌላውን አስደናቂውን የዚህ እንስሳ ነገር ልንገራችሁ። የፕላቲፐስ ግልገሎች ጥርስ አላቸው። ይኸው በጨቅላነታቸው የነበረ ጥርሳቸው ግን ሲያድጉ ይረግፋል። በምትኩ ምግባቸውን የሚያደቁት ባፋቸው ውስጥ ባሉ ጠንካራ የቆዳ ንጣፎቻቸውና በውሃ ውስጥ በሚያነሱት ጠጠር ማለትም ግሬቨል በመታገዝ ነው። በአሁኑ ጊዜ የፕላቲፐስ ቁጥር እየቀነሰ በመምጣቱ ለአደጋ የተጋለጠ ዝርያ ተብሎ ተመድቧል። ለዚህ ዋነኛው ምክንያት የመኖሪያ አካባቢያቸው መውደም፣ የውሃ መበከል እንደሆነ የዘርፉ ምሁራን ይገልጻሉ። ይህን አስደናቂ የእንስሳ ዝርያ እንዴት አገኛችሁት? መልሳችሁን በአስተያየት መስጫው ላይ ብታስቀምጡልኝ ደስ የምሰኝ ነኝ። ሻሎም